መጽሐፍቶች አሉ። አምጣ መጽሐፎቹን አንዴ አሳየኝ። እንድትገዟቸው ነው። ጥቆማን አንዳንድ ሰው የናማረ ትምህርት ነው ይላል። ጅማ ላይ አሁን አንድ ሰው መንገድ ላይ አቆሙ በሶስት ጥቅስ ከጠቀሰ ዴቭ ጋር ነው የምትሄደው፣ ይሄ ዴቭ ትምህርት ነው ይላል። ሮሜን ነው የጠቀሰው። ሮሜን ሲጠቅስ ሰውየው ሮሜን ሲጠቅስ ጸጋ ይብዛል። ሮሜን ሲጠቅስ ልጁ ይኸውልህ ሮሜ ላይ እንዲህ ነው የሚለው ቆሮንቶስ ላይ እያለ የዴቭ ትምህርት ነው ይሄ። ሮሜን እኮ ነው የሚጠቅሰው። ወንድ ከሆንክ ሮሜን የጻፈው ጳውሎስ ነው። ከጳውሎስ ጋር ተጣላ። አቅም እንደሌለን አውቃችሁ እኛ ላይ ነው የምትዘምቱት። ስለዚህ እሺ እንውጣኛ። እኛ ወጣን። መጽሐፍቶች ላሳያችሁ። ይሄ መጽሐፍ አማራ አንተን የጻፍከው አይደለም። ይኸው ፓስተር እኔ አልጻፍኩትም ብሏል። አስተምህሮ ክርስቶስና ደህንነት ይላል። አስተምህሮ ክርስቶስና ደህንነት። ጸሐፊው ዶክተር ስቲቭ ስትራውስ። ማን ያስተረጎመው? ኤስአይኤም። እሺ ግዙ ይሄን መጽሐፍ። ከዚህ በኋላ ማንም አገልጋይ ሊሸውድ አይገባም። ሁሉም እያስቦካካ ገንዘብን መቀበል የለበትም። በቃ ጨክነናል። ቢሰድቡን ለመሞት ሁሉ ተዘጋጅተን ከብዙ ሞት ውስጥና መከራ ውስጥ ነው ያመለጥን። በእያንዳንዷ ቀን በሞት መካከል ነው አልፈን የኖርነው። በውሸት ስማችን ጠፍቷል። ፍርድ ቤት ተከሰናል። የሃይማኖት ሰዎች ጴንጤዎች ካለ ዳዊት የሚባል ሰው አሽሽና ኮኬን ለወጣቶች ሰጥቶ ተብሎ በአብያተ ክርስቲያናት ማህተም ተከስሻል። ፖሊሱ ሲያይን ገና ምንም አሽሽ አይመስልም። ከዛ ጠርቶ አስጠነቀቃቸው። እንደው ልጁ ከከሰሳችሁ ጥሩ አይመጣም ብሎ አስወጣቸው። እስከዚህ ይድልሃል። እኛ ሬዲ ነን፣ ዋጋ ለመክፈል ለመሞት ሬዲ ነን ወገኖቼ። ይሄን ከቤተ ክርስቲያን ልክ ከነዛ ሰፈር ኢየሱስ የሚለው ስም እንደጠፋ ሁሉ ከዚህ ሰፈር ጸጋ የሚለው እየጠፋ ነው። ልክ ጸጋውን ሲሰብክ ወዲያው ነው የሚሉ ኃጢአት ሊያበረታቱ። እኔ ጥያቄ መጀመሪያ ራሱ ኃጢአት እንዴት ትዝ አላችሁ? እኛ እሱ ረስተን ነው ስለ ጸጋ ያስተማር ነው ማለት አለ ውስጣችሁ አለ አለ በጌታም ሆነ 20 ዓመት አሁንም ኃጢአት አለ ማለት ነው ውስጣችሁ ተቀብሯል ማለት ነው። በእኛ አሳባችሁ ልታፈነዱት ነው ማለት ነው። ምን ትዝ አለ ማለት እኛ እኮ ከተለያየን ቀረ። ማነው መጠጥ ቤቱ ቤት በኩል እንደሆነ እኮ እኛ ጠፍቶናል። አልኮል ቤቱ እኮ ቤት በኩል እንደሆነ እኛ መንገዱም ጠፍቶናል። እንዴት እስካሁን እናንተ ውስጥ ቆየ ይሄ ነገር?